እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ታሪካችንን የሚጀምረው አሜሪካ ውስጥ በምትገኘው ሎስ አንጀለስ ከተማ ውስጥ ሲሆን በዛው ከተማ ውስጥ ነዋሪ የሆነችዋን ሱዛን የተባለችን አንዲት ሴት እያሳየን ነው። ሱዛን አሜሪካ ውስጥ ዝነኛ ከሚባሉ የስዕል ጋለሪ ካላቸው ሰዎች ውስጥ በግንባር ቀደምትነት የምትጠቀስ ቱጃር ስትሆን ያን ምሽትም ሱዛን የስዕል ጋለሪ ኤግዚቢሽኗ ተከፍቶ ሰዎች ስራዋን ቢጎበኙም እሷ ግን በትካዜ ስትቆዝም ቆይታ በመጨረሻም ወደ ቅንጡ ቤቷ ውሃ በመሰለ መኪና ትመለሳለች። ቤቷም ከገባች በኋላ ሱዛን እንቅልፍ አልወስድ ስላላት ሌሊቱን ሙሉ ቴሌቪዥን ስትመለከት አንግታ ጠዋት ወደ ስራዋ ለመሄድ የተዘገጃጀች ሳለ የግል ጠባቂዋ መጥቶ በፖስታ ቤት በኩል የተላከላትን ዕቃ ይሰጣታል። ሱዛንም ዕቃውን ስትከፍተው በውስጡ የቀድሞ ባሏ የነበረው ኤድዋርድ የላከው መጽሐፍ እንደሆነ ተመልክታ አብሮት የመጣውን ጽሑፍ ማንበብ እንደጀመረች ኤድዋርድ ለረጅም ጊዜያት ሲጽፍ የነበረውን መጽሐፍ ሊያሳትመው እንደሆነና መጽሐፉንም ከማንም በፊት እሷ እንድታነበው እንደፈለገ መግለጹን ታያለች። አክሎም መጽሐፉን እንዲጽፍ ያነሳሳችው እሷ እንደሆነች በማተት ሰሞኑን ያለው ሎስ አንጀለስ ከተማ ውስጥ ሲሆን ፍላጎት ካላት አንድ ቀን እንደሚያገኛት የጻፈውን ጽሑፍ ሱዛን ታያለች። በዚህም መካከል የሱዛን ያሁን ጊዜ ባሏ የሆነው ሃተን የተባለው ቁመተ መለሎ ባለቤቷ ወደ ኩሽና በመምጣት ለቁርስ መንጎዳጎድ ሲጀምር ሱዛን ለሃተን ትላንት ማታ ወደ ስዕል ኤግዚቢሽኑ ለምን ሳትመጣ ቀረ በማለት ጥያቄ ታቀርብለታለች። ሃተንም ትላንት ማታ አስቸኳይ ሥራ ገጥሞት እንደነበር ሲገልጽላት ጊዜ ሱዛንም ቀጥላ ወደ አልጋ ያልመጣኸውስ ምን ሆነ ነው በማለት ጥያቄዋን ትቀጥላለች። ሃተንም ከእንቅልፏ ሊቀሰቅሳት ስላልፈለገ እንደሆነ ሲነግራት ሱዛን ግን እንቅልፍ ሳይወስዳት እንዳደረች ነግራው ስታበቃ በሳምንቱ መጨረሻ ከከተማ ወጣ ብለው ወደ ባህር ዳርቻ በመሄድ ዘና እንዲሉ ጥያቄ ብታቀርብለትም ሃተን ግን ወደ ኒውዮርክ የሚሄድበት የሥራ ጉዳይ ስላለው አብሯት መሄድ እንደማይችል ለሱዛን ያሳውቃታል። ያን ምሽትም ሃተንና ሱዛን ጓደኞቻቸው ያዘጋጁት ፓርቲ ላይ ከሄዱ በኋላ ሱዛን አሊሺያ ከተባለችው እንደሷ ሀብታም ከሆነች ሴት ጓደኛዋ ጋር ተገናኝታ ማውራት እንደጀመሩ አሊሺያ ሱዛንን ሕይወት እንዴት እየሄደ ነው በማለት ጥያቄ ትጠይቃታለች። ሱዛንም ምንም እንኳን ድሮ ስትመኘው የነበረው ሀብትና ዝና እንዲሁም መልከ መልካም ባል ቢኖራትም ነገር ግን አሁንም ቢሆን ሕይወቷ ባዶ እንደሆነና በእሷና በባሏ መካከል ያለው ግንኙነት እንደ በረዶ መቀዝቀዝ መጀመሩን ለአሊሺያ ትነግራታለች። ይህንንም እየተነጋገሩ ሳለ ሃተን ሱዛንን በምልክት ጠርቶ አስቸኳይ የሥራ ስልክ ስለተደወለለት ወደ ኒውዮርክ ከተማ አሁኑኑ መብረር እንዳለበት ለሱዛን ይነግራታል። ሱዛንም ሃተንን ሥራው እንዲሳካለት ነግራው ስማው ትለየዋለች። ያን ምሽትም ሱዛን ወደ ቤቷ እንደተመለሰች እንቅልፍ እንዲወስዳት የተወሰነ የእንቅልፍ መድኃኒት ከዋጠች በኋላ ኤድዋርድ የላከላትን መጽሐፍ ጋደም ብላ ማንበብ ትጀምራለች። የመጽሐፉም ታሪክ ሲጀምር ቶኒ የተባለ አንድ አባወራ ሎራ ከተባለች ባለቤቱና ኢንዲያ ከምትባለው የ17 ዓመት ልጁ ጋር በመሆን ለሽርሽር ጉዞ የቴክሳስን በረሃማ መንገድ ሲያቋርጡ ያስመለክተን ይጀምራል። በጉዞም ላይ ሳሉ ኢንዲያ ሞባይሏ ምንም አይነት ኔትወርክ መሳብ በማቆሙ ምክንያት እጅግ ብትበሳጭም ቶኒ ግን ልጁ ኢንዲያ ሞባይል መጎርጎሯን አቁማ ከሱና ከናቷ ጋር እያወራች እንድትሄድ ለልጁ ኢንዲያ ይነግራታል። በዚህም ሁኔታ ሆነው እነ ቶኒ መንገዳቸውን ሲጓዙ ከቆዩ በኋላ ከነቶኒ መኪና ፊት ለፊት ሁለት መኪኖች መንገድ ዘግተው በዝግታ ሲጓዙ ቶኒ በመመልከቱ ቶኒ መንገዱን እንዲለቁለት የመኪና ጥሩምባውን መንፋት ይጀምራል። ይህን ተከትሎም መኪኖቹ ቦታ በመልቀቅ ቢያሳልፉትም ነገር ግን ከተወሰኑ ሜትሮች በኋላ አንደኛው መኪና የነቶኒን መኪና ከኋላ በመግጨት እንዲሁም ከጎን በኩል መጥተው መኪናቸውን በመግፋት እነቶኒን ሲያሸብር ቆይቶ በመጨረሻም የነቶኒን መኪና ከዋናው አስፓልት ላይ እንዲወጣ ያደርጉታል። በዚህም መካከል ከገጪዎቹ መኪና ውስጥ ሬይ የተባለ ወጠጤ ጎረምሳ መጥቶ ቶኒን መኪናቸውን ለምን እንደገጨባቸው ሲጠይቀው ቶኒም ገጪዎቹ እነ ሬይ ሆነው ሳለ እሱን ጥፋተኛ በማድረጋቸው የሚናገረው ጠፍቶት ዝም ጭጭ ይላል። ሬይ ግን ይሄን ያለው ለጨዋታ እንደሆነ በመግለጽ አብረውት ከነበሩት ሁለት ጓደኞች ጋር ሆኖ የቶኒን መኪና ሲመረምሩ ቆይተው ሬይ ወደ ቶኒ በመምጣት መኪናው ጎማው ስለተበሳሳበት ጎማ እንዲቀይሩለት ከፈለገ ቶኒ ከነቤተሰቦቹ
ከመኪና መውረድ እንደሚኖርበት ያሳውቁታል። ቶኒ ግን እነ ሬን ፍራቻ ከመኪና አልወርድም ብሎ መኪናውን ለመንዳት ቢሞክርም ሬ እንዳለው የመኪናው ጎማ ተበስቶ ስለነበር መኪናው አልንቀሳቀስ ይለዋል። ይህን ተከትሎም እነ ሬ ቶኒን ከመኪና እንዲወርድ ተደጋጋሚ ጫና ስላሳደሩበት ቶኒ እምቢ ማለቱ ነገሮችን ሊያጦዝበት እንደሚችል ተረድቶ ብቻውን ከመኪና ይወርዳል። ከዚህም በኋላ ሬና ባልደረቦቹ የቶኒን መኪና ጎማ ለመቀየር መኪናውን በክሪክ መነሳት ስላለበት የቶኒ ሚስትና ልጅም ከመኪና እንዲወርዱ ትዕዛዝ ይሰጣሉ። ከተወሰነ ደቂቃ ክርክር በኋላም የቶኒ ሚስት ሎራና ልጁ ኢንዲያ ከመኪና እንደወረዱ ጋጠወጡ ሬ በወጣቷ ኢንዲያ ውበት ተማርኮ ኢንዲያ ላይ ጾታዊ ትንኮሳ ማድረግ ሲጀምር ቶኒ ጣልቃ ይገባና ሬን ሊያስቆሙ መሞከር ይጀምራል። ስማ አባትየው ፊት ሲያስጠላ እንደነበሪ። ሬ ግን በቶኒ ተበሳጭቶ ቶኒን በደህና ቡጢ መማታት ሲጀምር ቶኒም ድብድብ ከጀመረ እነ ሬ ብዙ ስለሆኑ ነገሩ እንደማያዋጣ ተረድቶ ቶኒን በትህትና ማዋራት ይጀምራል። ከተወሰኑ ደቂቆች በኋላም የሬ ጓደኞች የቶኒን መኪና ጎማ ቀይረው እንደጨረሱ ሎራና ኢንዲያ ፈጥነው መኪናው ውስጥ ገብተው ቶኒን መጣራት ሲጀምሩ ሉ የተባለው የሬ ጓደኛ ቶኒን ወደ መኪናው እንዳይገባ ግጥም አድርጎ ይይዘዋል። በዛው ቅጽበትም ሬ ከሌላ ጓደኛው ጋር በመሆን ፈጥኖ እነ ሎራ ያሉበት መኪናው ውስጥ ገብተው መኪናውን በማስነሳት የቶኒን ሚስትና ልጅ እንደያዙ መሄድ ሲጀምሩ ቶኒም በድንጋጤ ደንዝዞ በቆመበት እግሩ ቄጤማ ሆኖ መሮጥ እንኳን ያቅተዋል። ይህን ጊዜም ሱዛን የምታነበውን መጽሐፍ ዘግታ በመጽሐፉ ትረካ የተንጠለጠለው ልቧን ማሳረፍ ስለፈለገች ኒውዮርክ ወደ ሄደው ባለቤቷ ሀተን ትደውልለታለች። ሀተንም ከአንዲት ቆንጅዬ ሴት ጋር እጅ ለእጅ ተያይዞ እንዳለ ስልኩን ከማንሳቱ ሱዛን ሀተንን ኒውዮርክ መድረሱን እስካሁን ለምን እንዳላሳወቃት ስትጠይቀው ሀተንም በድጋሚ የሥራ ጉዳይ ቢዚ አድርጎት እንደነበር እየነገራት አብረው ካለችው ሴት ጋር ሊፍት ውስጥ ይገባል። ሱዛንም ከሀተን ጋር እየተነጋገረች እያለ ሀተን የሚፈልገው የፎቁ ወለል ላይ ስለደረሰ ሊፍት ውስጥ የነበረው የሆቴሉ አስተናጋጅ ሀተንንና አብረው ያለችዋን ሴት ክፍላቸው እንደደረሱ ሲነግራቸው ሱዛን ትሰማና ሀተን ከሌላ ሴት ጋር እየማገጠባት እንደሆነ እርግጠኛ ትሆናለች። ይህን ጊዜም ሱዛን ሀተንን መልካም ምሽት እንዲሆንለት ተመኝታ ስልኩን በመዝጋት ወደ ጀመረችው መጽሐፉ ታሪክ ትመለሳለች። የመጽሐፉም ታሪክ ሲቀጥል ሉ የተባለው የሬ ጓደኛ ቶኒን በማስፈራራት መኪናው ውስጥ አብረው ገብተው በረሃማውን መንገድ ቶኒ እየነዳ እንዲሄድ ያደርገው ይጀምራል። ቶሚም በሚስቱና ልጁ መታገር ተረናግጦ እንባውን ማዝነቡን ቢቀጥልም ሉ ግን ሬ ቤተሰቦቹን ምንም እንደማያደርጋቸው በሚያስተማምኑ ቃላት እየነገረው ቶኒ መኪናውን እንደያዘ ጭው ወዳለ ስፍራ መንዳቱን እንዲቀጥል ያስገድደዋል። ከተወሰኑ ደቂቆች በኋላ ግን ሉ ቶኒን መኪናውን እንዲያቆም አዞት ሲያበቃ ሉ ቶኒን በሽጉጥ በማስፈራራት ከመኪናው ጎትቶ ያስወረደውና ሉ መኪናውን ይዞ ብቻውን ከአካባቢ ያመልጣል። ሰማይ ላዩ ላይ የተደፋበት ቶኒም ቤተሰቦቹ መታገታቸው ሳያንስ እርሱም በረሃ ላይ በመጣሉ ሌሊቱን ሙሉ ሲጓዝ አድሮ ሊነጋጋ ሲል ዋናው አስፓልት ላይ ይደርሳል። ቀጥሎም ትንሽ እንደተጓዘ ከፊት ለፊቱ አንድ ቤት በማግኘቱ ቶኒ የቤቱን ባለቤት ለፖሊስ እንዲደውሉለት በማድረግ ነገሩን ለፖሊስ ሪፖርት ያደርጋል። ከተወሰኑ ደቂቆች በኋላም ቦቢ የተባለ ልምድ ያለው መርማሪ ፖሊስ ከሁለት ባልደረቦቹ ጋር ወደ ስፍራው በመምጣቱ ቶኒ የተፈጠረውን ነገር በሙሉ ለፖሊሶቹ ይነግራቸውና ቶኒ ከነ ቦቢ ጋር ሆኖ ቤተሰቦቹ ለመጨረሻ ጊዜ ወደ ታዩበት ስፍራ ይጓዛል። በመኪናም እየሄዱ እያለ መርማሪ ቦቢ ቶኒ ቤተሰቦቹ በነሬ በተወሰዱበት ወቅት እነሬን ለማስቆም ምን ያህል እንደሞከረ ሲጠይቀው ቶኒም በወቅቱ ከፍርሃቱ የተነሳ ያደረገው ምንም ነገር እንዳልነበረ ትዝ ብሎት ቶኒ ስቅስቅ ብሎ ማልቀስ ይጀምራል። ከተወሰኑ ደቂቆች በኋላም እነ ቦቢ ሬ የቶኒን ቤተሰቦች ይዞ የሄደበትን አቅጣጫ አግኝተው መኪና ወደማያስገባው ስፍራ በእግር እየተጓዙ ሳለ ቶኒ ፍርስርስ ያለ ቤት ውስጥ የሚገኝ ሶፋ ላይ የሚስቱ ሎራንና የሴት ልጁ ኢንዲያን እርቃናቸውን የተጣለ አስክሬን በመመልከቱ ቶኒ በድንጋጤ እንደ ሐውልት ደርቆ ይቀራል። በዛው ቅጽበትም ታሪኩን እያነበበች የነበረችው ሱዛን በድንጋጤ ማንበቧን አቁማ በመጽሐፉ ልብ ሰባሪ ትረካ እንባዋ ባይኗ ግጥም ይልባታል። ይህን ጊዜም ሱዛን በትዝታ ፈረስ ወደ ኋላ በመሄድ የቀድሞ ፍቅረኛዋ እንዲሁም የመጽሐፉ ደራሲ የሆነው ኤድዋርድን ሃይስኩል ላይ ከተለያዩ በኋላ በድጋሚ የተገናኙበትን ቀን ማስታወስ ትጀምራለች። ኤድዋርድ መጽሐፉ ላይ ያለውን ቶኒ የተባለውን ገጸ ባህሪ ከራሱ መልክ ጋር አመሳስሎ የቀረጸ ሲሆን
አንድ ቀን ላይም ሱዛን ኒውዮርክ ከተማ ውስጥ ወክ እያደረገች ሳለ የልጅነት ጓደኛዋ ከሆነው ኤድዋርድ ጋር መንገድ ላይ ስትገጣጠም እናያታለን። በዚህም ጊዜ ሱዛን ኒውዮርክ በሚገኘው ዩኒቨርሲቲ ውስጥ ተማሪ ስለነበረች ኤድዋርድ ወደ ኒውዮርክ እንዴት ሊመጣ እንደቻለ ስትጠይቀው ኤድዋርድም የትምህርት ስኮላርሺፕ እድል ደርሶት ወደ ኒውዮርክ እንደመጣ ለሱዛን ይገልጽላታል። ሱዛንና ኤድዋርድም ከረጅም ዓመታት በኋላ በመገናኘታቸው ተደስተው አንድ ሬስቶራንት ውስጥ ራት አብረው ለመብላት ይገቡና ቁጭ ብለው ማውራት ሲጀምሩ ኤድዋርድ ምንም እንኳን ባይነግራትም ሃይስኩል ተማሪ ያሉ ሱዛንን ከልቡ ያፈቅራት እንደነበር ያጫውታታል። ሱዛንም ኤድዋርድ ይህን እንዳላት ሴትነት ወጉ ይዟት እንጂ እሷም ኤድዋርድን ታፈቅረው እንደነበር ገልጻለት ስታበቃ ያን ምሽት ኤድዋርድ ነፃ ከሆነ ወደ ቤቷ አብሯት እንዲሄድ ግብዣ ታደርግለታለች። ይህ ከሆነ ከተወሰነ ወራት በኋላ ሱዛን ከኤድዋርድ ጋር በፍቅር ስትከንፍ ቆይታ ጉዳዩን ለእናቷ አጋታር ለመንገር ስለወሰነች እናቷን አንድ ሬስቶራንት ውስጥ ታገኛታለች። የሱዛን እናት አጋታር ለደሃ ሰው ከፍተኛ ንቀትና ጥላቻ ያላት ሰው ስለነበረች ሱዛን ፈራ ተባ እያለች ከተወሰኑ ወራት በኋላ እሷና ኤድዋርድ ሊጋቡ እንደሆነ ጋብቻቸውም እንደተፈጸመም ኤድዋርድ ልቦለዱን ለመጻፍ ያመቸው ዘንድ አብረው ወደ ቴክሳስ ሊሄዱ እንደሆነ ለእናቷ አጋታር ትነግራታለች። አጋታርም ኤድዋርድ ገንዘብ የሌለው ሰው እንደሆነ ታውቅ ስለነበር ሱዛን ማግባት ያለባት ቆንጆና ሀብታም ወንድ እንጂ ይሳካልኛል የሚል ተስፋ ያለውን ጀማሪ ደራሲ እንዳልሆነ በመንገር ጋብቻቸውን እንዳትፈጽም ታስጠነቅቃታለች። ሱዛን ግን እኔ እንዳንቺ ፍቅርን ለገንዘብ ስለምለውስ ሰው አይደለሁም በማለት እናቷ አጋታርን ብትናገራትም አጋታር ግን ከተወሰነ ጊዜ በኋላም ሱዛንም እንደሷ መሆኗ እንደማይቀር አስረግጣ ለሱዛን ታሳውቃታለች። ከትውስታውን መልስ ታሪካችን በድጋሚ ወደ መጽሐፉ ታሪክ ይወስደንና መርማሪ ቦቢ ቶኒን ወደ ፖሊስ ጣቢያ አስጠርቶ ሲያበቃ ሚስትና ልጁ እንዴት እንደተገደሉ በዶክተሮቹ ምርመራ መረጃ መሰረት ይነግረው ይጀምራል። በምርመራው መሰረት የቶኒ ሚስት ሎራ የጭንቅላቷ አጥንት እስኪሰበር ድረስ ተመታ እንደሞተች ሲነግረው ልጁ እንዲያ ደግሞ አፍንጫዋ ታፍኖ እንደሞተች ያረዳዋል። ከሁሉም በላይ ልብ የሚሰብረው ግን ሁለቱም ከመሞታቸው በፊት በአሰቃቂ ሁኔታ ተደፍረው የነበረ መሆኑን ቦቢ መግለጽ ሲጀምር ቶኒ ያን ምሽት መኪናውን አክለብልቦ በመንዳት ከነሪያ ለማምለጡ ከፍተኛ ጸጸት ውስጥ ይጥለዋል። ከዚህም በኋላ ፖሊሶች ተጠርጣሪዎቹን ወንጀለኞች ሳይዟቸው ረጅም ወራትን ስለቆዩ ቶኒ ከመቼውም ጊዜ በላይ በድብርትና በቁዘማ ቀኑን ማሳለፍ ተግባሩ ይሆናል። አንድ ቀን ግን መርማሪ ቦቢ ቶኒን ደውሎ እንዲገናኙ ይጠራውና ቶኒ ቤተሰቦቼን አግተው ገለዋል ብሎ የገለጻቸው አይነት መልክ ያላቸውን ሰዎች አንድ ባንክ ሊዘርፉ ሲሉ መያዛቸውን በመንገር በዘርፊያው ወቅት አንዱ ዘራፊ ሲያመልጥ አንደኛው ደግሞ እንደተገደለ እንዲሁም ሌላኛው ዘራፊ በቁጥጥር ስር መዋሉን ለቶኒ ያሳውቀዋል። ቀጥሎም ቶኒ የተያዘውን ወንጀለኛ በመመልከት የቤተሰቦቹ እገታ ላይ የነበረ መሆኑንና አለመሆኑን እንዲለይ ፖሊስ ጣቢያ እንደወሰዱት ቶኒ ከፊቱ ከቆሙት ውስጥ ሉ የተባለውን ከወራት በፊት ቶኒን አስፈራርቶ በመኪና የወሰደውን ጎረምሳ ስላየው ቶኒ ሉ ላይ በመጠቆም በእገታው ወቅት እሱም በረሃው ውስጥ በመኪና ወስዶ የጣለው ሰው እንደሆነ ሲነግረው ቦቢም ሉ በእገታው ላይ ተሳታፊ እንደነበረ ያረጋግጣል። ይህን ተከትሎም ቦቢ ሉን ምርመራ ክፍል ውስጥ በማስቀረት ለረጅም ደቂቃዎች ሲያዋራው ከቆየ በኋላ ወደ ማረፊያ ቤት እንዲሄድ አድርጎ ሲያበቃ ቦቢ ወደ ቶኒ መጥቶ ሉ የቶኒ ቤተሰቦች ግድያ ላይ እንደተሳተፈ ባያምንም ነገር ግን ሉን በግድያ ወንጀል ክስ ፍርድ ቤት እንደሚያቆሙት ነግሮት ቶኒን ትንሽም ቢሆን ያሳርፈዋል። ቦቢም ቀጥሎ በባንኩ ዝርፊያ ወቅት ከሉ ጋር የነበረው ተርክ የተባለው ወጠጤ ስለተገደለ አሁን ላይ በሕይወት ያለው ሬ እንደሆነና እርሱንም በቁጥጥር ስር እንደሚያውለው ቦቢ ለቶኒ ቃል ይገባለታል። ይህን ጊዜም ሱዛን የመጽሐፉ ታሪክ በጣም ቢመስጣትም ነገር ግን ማንበቧን አቁማ ለቀድሞ ባሏ ኤድዋርድ የመጽሐፉ ታሪክ ልብ የሚሰብር እንደሆነ በመግለጽ በዚህ ሳምንት ነፃ ስለሆነች እሷን ብታገኘው ደስ እንደሚላት ኢሜል ጽፋ ትልክለታለች። በመነጋታውም ሱዛን ቢሮዋ ውስጥ ሳለች ባልደረባዋ መታ ሰራተኞቿ ለስብሰባ እየጠበቋት እንደሆነ ስትነግራት ጊዜ ሱዛንም ትላንት ማታ ሳትተኛ ስላደረች እንቅልፍ አይኗ ላይ መሆኑን ጠቅሳ ስብሰባውን ረስታው እንደነበረ ለባልደረባዋ ታሳውቃታለች። ባልደረባዋም ሱዛንን ለምን እንዳልተኛች ስትጠይቃት ሱዛንም ኤድዋርድ የተባለው የቀድሞ ባሏ እጅግ ልብ ሰባሪ ታሪክ የያዘ መጽሐፍ ልኮላት እሱን ስታነብ እንዳደረች ለባልደረባዋ ትነግራታለች።
ባልደረባዋም ሱዛን ስለ ኤድዋርድ ስታወራ አይኗ ላይ የፍቅርና የጸጸት ስሜት ስላነበበችባት ሱዛን የቀድሞ ባሏን ታፈቅረው የነበረ መሆኑን ስትጠይቃት ጊዜ ሱዛንም የቀድሞ ባሏን በጣም ተወደው የነበረ መሆኑን ገልጻ ነገር ግን ለገንዘብ ስትል የኤድዋርድን ልብ ሰብራ ባለጸጋው ሀተንን እንዳገባች ለባልደረባዋ ትተርክላታለች። ትዕይንታችንም በድጋሚ ወደ መጽሐፉ ይወስደንና ቦቢና ቶኒ ካደረጉት ከፍተኛ አሰሳ በኋላ ሬይን ተደብቆ በሚኖርበት ጫካ ውስጥ የሚገኘው ቤቱ ስላገኙት ቦቢ ያንኑ ዕለት ሬይን ሳያስበው በቁጥጥር ስር ያውለዋል። ቦቢም ሬይን ከያዘው በኋላ መኪናው ውስጥ ገብተው ቶኒ መኪናውን መንዳት ሲጀምር መርማሪው ቦቢ ደግሞ በካቴና ከታሰረው ሬይ ጋር ሆኖ ከኋላ በኩል በመቀመጥ ሬይን መኪናውን እየነዳ ያለውን ሰው ያቀው እንደሆነ ቢጠይቀውም ሬይ ግን አይኑን በጨው አጥቦ ቶኒን ማን እንደሆነ እንደማያቀው ለቦቢ ነግረዋል። ይህን ጊዜም ቶኒ መኪናውን መንዳት አቁሞ ወደ ሬይ በመዞር ከወራት በፊት እሱና ጓደኞቹ መንገድ ላይ አግተዋቸው ሲያበቁ ሚስትና ልጁን ደፍረው ስለመግደላቸው በሚንቀጠቀጥ የንዴት ድምፅ መናገር ሲጀምር ሬይ ግን በምጸት እየሳቀ ቶኒ እያወራ ስላለው ነገር ምንም እንደማያውቅና እሱንም ካለ ዛሬ ቀን አይቶት እንደማያውቅ ይነግረዋል። ቦቢ ግን ሬይ እየዋሸ እንደሆነ ስላወቀ ቶኒን ሚስቱና ልጁ ሞተው ወደ ተገኙበት ስፍራ እንዲወስዳቸው አዞት ቶኒም መኪናውን ይዞ ወደ ስፍራው ይሄዳሉ። ወደ ፈራረሰው ቤት እንደገቡም ቶኒ ወንጀሉን አላምን ያለው ሬይ ላይ በንዴት እየተንተከተከ መጮህ ቢጀምርም ሬይ ግን በሰራው ሥራ ሳይጸጸት ቶኒን በፈገግታ ማየቱን ስለቀጠለ ቶኒ ተናዶ ሬይን በቦክስ መንጋ ጭላውን ብሎ ይጥለዋል። በዚህም መሃል ታሪካችን ወደ እውኑ ዓለም ተመልሶ የመጽሐፉ ጸሐፊ ኤድዋርድና ሱዛን ከተጋቡ በኋላ ያለው ሕይወታችንን ያሳየን ይጀምራል። አንድ ምሽት ላይም ኤድዋርድ እየጻፈ ያለውን መጽሐፍ ወስዶ ለሱዛን በመስጠት አንብባ አስተያየት እንድትሰጠው ቢጠይቃትም ሱዛን ግን ኤድዋርድ ደራሲ ሆኜ ሕይወቴን ለውጣለሁ የሚለው ቅዠትን ትቶ ሌላ ሥራ እንዲፈልግ ትነግረዋለች። ኤድዋርድም ሕልሙ የሆነውን ደራሲነት የገዛ ሚስቱ ስላልተቀበለችው እጅግ በጣም ተበሳጭቶ በሱ ባለማመኗ ሱዛንን ሲወቅሳት ሱዛን ግን ኤድዋርድን ወቀሳ በማጣጣል በነገሩ ሲጨቃጨቁ ያመሻሉ። ይህ በእንዲህ እንዳለ ሱዛን ከኤድዋርድ ጋር ባለችበት ሰዓት የምትማርበት ቢዝነስ ስኩል ውስጥ ሀተን ከተባለው የለጥጥ ልጅ ጋር በአጋጣሚ ትተዋወቅና ሱዛን ከሀብታሙ ሀተን ጋር ሳይታሰብ በፍቅር ትወድቃለች። ቀስ በቀስም ሱዛን በሀተን ቁንጅናና ሀብት በመማረኳ ምክንያት አንድ ምሽት ላይ ሱዛን ኤድዋርድን ከእርሱ ጋር ያላት የትዳር ሕይወት የምትፈልገው አይነት ደስታና ኑሮ እየሰጣት ስላልሆነ ከዚህ በኋላ ከእርሱ ጋር መቀጠል እንደማትፈልግ ታሳውቀዋለች። ኤድዋርድ ግን እንደ ነፍሱ የሚወዳት ሱዛን ፍቅሩን ረግጣ እንዳትሄድ ክፉኛ ቢለማመጣትም ሱዛን ግን ለወደፊት የተሻለ ኑሮ የሚሰጣት ሰው ጋር እንደተዋወቀች ነግራው ኤድዋርድን ኩምሽሽ ታደርገዋለች። ከተወሰኑ ቀናት በኋላም ሱዛን ከአንድ ትልቅ ሆስፒታል ተዳክማ ስትወጣ የሱዛን አዲሱ ፍቅረኛ ሀተንም ለሱዛን ኮቷን አልብሷት ወደ መኪናው በመውሰድ ያስገባታል። በዚህም ጊዜ ሱዛን ከሀተን ጋር ለመኖር ስትል ከኤድዋርድ ጸንሳ የነበረችውን ጽንስ በፈቃዷ እንዳቋረጠችው እንረዳለን። ሱዛንም ከኤድዋርድ የጸነሰችውን ልጅ እንዳስወረደችው ኤድዋርድ ቢያቅም ዘላለም ዓለሟን ይቅር እንደማይላት ለሀተን ስትነግረው ጊዜ ሀተንም ኤድዋርድ ይሄ ሚስጥሯን መቼም እንደማያውቅ አረጋግጦላት ወደ ደረቱ በማስጠጋት ሱዛንን አጥብቆ ያቅፋታል። ሱዛንም የሀተን እቅፍ ውስጥ ሳለች ፍጹም ባልጠበቀችው ሁኔታ ሆስፒታሉ አካባቢ የነበረው ኤድዋርድ ሱዛንን በሀተን እቅፍ ውስጥ እንደተሸጎጠች በማየቱ ኤድዋርድ ልቡ እንደ ብርጭቆ ብትንትን ብሎ ይሰበርበታል። ይህን ጊዜም ኤድዋርድ የልብ ወለዱ ዋና ባለታሪኩ የሆነው ቶኒን በራሱ መልክ አድርጎ የሳለው ታሪኩ ከገጸ ባህሪው ጋር ስለሚመሳሰል እንደሆነና ሚስትና ሴት ልጁን በነሬ እንደተነጠቀ ሁሉ ኤድዋርድም ከልቡ የሚያፈቅራትን ሚስቱ ሱዛንን እንዲሁም ያልተወለደ ልጁን ማጣቱን ለማመልከት የጻፈው አሳዛኝ ድርሰት እንደሆነ እንረዳለን። ታሪካችንም በድጋሚ ወደ ልብ ወለዱ ሲወስደን እነሬ በቁጥጥር ስር ከዋሉ የተወሰኑ ቀናት በኋላ መርማሪ ቦቢ ቶኒን ደውሎ በመጥራት ወደ እሱ እንደመጣ ቦቢ ፖሊስ ሬይና ሉ የቶኒን ቤተሰቦች ስለመግደላቸው ተጨባጭ ማስረጃ ማግኘት ባለመቻሉ ምክንያት በዋስ እንደፈታቸው ለቶኒ ያረዳዋል። ቶኒም በሰማው ነገር ክው ብሎ ሳለ ቦቢ ምንም እንኳን ነሬ ላይ በቂ የሆነ ማስረጃ መገኘት ባይችልም ነገር ግን ቦቢ ነሬ ነፍሰ ገዳይ ስለመሆናቸው ጥርጥር እንደሌለው ለቶኒ በመግለጽ ቶኒ ያን ምሽት ፍትህን ያገኝ ዘንድ እንደሚረዳው
ቦቢ ለቶኒ ቃል ይገባለታል። በዚህም መሰረት ያን ዕለት ማታ ቦቢ መጠጥ ቤት ውስጥ እየተዝናና የነበረው ሬይን በድጋሚ በቁጥጥር ስር ውሎት ቶኒ ወደሚገኝበት ጭር ያለ ቤት ይዞ ሲመጣ ጊዜ ሬይም ፍርድ ቤት በነፃ ካሰናበተው በኋላ ቦቢ እሱን በመያዙ ሰብአዊ መብቱን እየጣሰበት እንደሆነ በመግለጽ እንዲለቀው መጠየቅ ይጀምራል። በዚህ መሃልም የቦቢ ባልደረባ የሆነ ሌላ ፖሊስ በማረሚያ ቤት የነበረው ሉንም እነ ቦቢ የሚገኙበት ስፍራ ይዞ በመምጣት ለቦቢ አስረክቦት ይሄዳል። ከዚህም በኋላ ቦቢ አንድ ሽጉጥ አውጥቶ ለቶኒ በመስጠት ፍርድ ቤት ሬይና ሉ ለሰሩት ወንጀል የሚገባቸውን ቅጣት ስለማይሰጣቸው አሁኑኑ በሽጉጥ ተኩሶ ገድሏቸው ፍትህን እንዲያስመልስ ይነግረዋል። ቶኒም በእልህ በሚንቀጠቀጥ እጁ ሽጉጡን ይዞ እነ ሬይ ላይ ከመደቀኑ ቦቢ ከፍተኛ የሳምባ በሽታ ታማሚ ስለነበር ሳያስበው ወደ ላይ የማለት ስሜት ይሰማውና ቶኒን ከነሬ ጋር ጥሎት ይወጣል። ሬይና ሉም ይህንን አጋጣሚ በመጠቀም ቶኒ ከመተኮሱ በፊት ከነበሩበት ቤት በጓሮ በኩል ወጥተው መሮጥ ሲጀምሩ ቦቢ ተመልሶ መጥቶ ሉ ላይ በመተኮስ ሉን ወዲያውኑ ሲገርለው ሬይ ግን እግሬ አውጭኝ ብሎ ከአካባቢው በመፈርጠጥ ያመልጣል። በዚህም ጊዜ ቶኒ የሬይ ተባባሪ የሆነው ሉ ሞቶ ሲያየው ጊዜ ውስጡ ታምቆ የቆየው የጸጸት ስሜትና ቁጭት ፈንድቶ በመውጣት ያን ምሽት ለሚስቱና ልጁ ሲል እስከ መጨረሻው ቢጋደል ኖሮ ይሄ ሁላ ነገር አይፈጠርም በማለት መሬት ላይ ወድቆ አምርሮ ማልቀስ ይጀምራል። ቦቢም ሬይ ከልቡ አዝኖ ሲያለቅስ በማየቱ ቀርቦ የተወሰነ ካጽናናው በኋላ ነፍሰ ገዳዩ ሬይ አሁንም በሕይወት ስላለ በሁለት አቅጣጫ ተበታትነው ሬይን እንዲፈልጉት ለቶኒ ነግሮት ቶኒ ሽጉጡን እንደያዘ የፈረጠጠው ሬይን ማፈላለግ ይጀምራል። ከተወሰነ ፍለጋ በኋላም ቶኒ የሚስቱና ሴት ልጁ ገዳይ የሆነው ሬይን ጫካው ውስጥ የሚገኝ አንድ ቤት ውስጥ በማግኘቱ ቶኒ ሽጉጡን ሬይ ላይ ደቅኖበት ሚስቱና ልጁን እንዴት እንደገደላቸው ፊት ለፊቱ እንዲናዘዝለት ይጠይቀዋል። ይህን ጊዜም ሬይ ያለምንም ማፍረት የቶኒን ሚስትና ልጅ ከጓደኛው ጋር እንዴት እንደተጫወቱባቸውና እንደገደሏቸው ተናዞለት ሲያበቃ ሬይ ቶኒ ፍጹም ደካማና ፈሪ ሰው ስለሆነ ሽጉጡን መቼም ቢሆን እንደማይተኩሰው ይነግረዋል። ቶኒ ግን ይህንን ቃል እንደሰማ ሽጉጡን ተኩሶ ሬይን ደረቱን ቢለውም ሬይ ግን በጥይት ተመትቶ ከመውደቁ በፊት በእጁ በያዘው ብረት የቶኒን ግንባር በኃይል መትቶት በመጣል ቶኒ ራሱን እንዲስት ያደርገዋል። ጠዋት ላይም ቶኒ ከወደቀበት ቢነሳም ነገር ግን ምሽት ላይ በሬይ የተመታው ምት ዓይኑን በደንብ እንዳያይ ስላደረገው ቶኒ እየተንገዳገደ ከቤት ለመውጣት ሲሞክር የሬይ የተጋደመ አስክሬን ስላደናቀፈው ቶኒ ሬይ ሕይወቱ ማለፉን እርግጠኛ ይሆናል። ቀጥሎም ቶኒ አላይ ባሉት ዓይኖቹ እየተደናበረ ወደ ውጪ እንደወጣ ሳያስበው አንድ ድንጋይ አደናቅፎት መሬት ላይ ሲወድቅ ጊዜ በእጁ ይዞት የነበረው ሽጉጥ ባርቆ በመተኮሱ ቶኒ ሳያስበው በጥይቱ ሆዱን ይመታና ቶኒ ነፍስ ውጪ ነፍስ ግቢ ውስጥ ሆኖ ለመሞት እያጣጣረ ሳለ መጽሐፉ ይጠናቀቃል። ሱዛንም ኤድዋርድ ይህንን መጽሐፍ የጻፈው በሱ የግል ሕይወት ላይ ተንተርሶ እንደሆነና መጽሐፉን የላከላትም ሱዛን ፍቅሩን በመርገጧ ምክንያት ምን ያህል እንዳሳመመችው እንድታውቅ መሆኑን ስለተረዳች ያን ምሽት ሱዛን እንቅልፍ አልወስድ ብሏት ሞባይሏን እየጎረጎረች ሳለ ኤድዋርድ የሱዛንን የነገናኝ ጥያቄ ተከትሎ በቀጣዩ ቀን አንድ ሬስቶራንት ውስጥ አንድ ሰዓት ላይ እንዲገናኙ የጻፈላትን ኢሜል ታያለች። በቀጣዩ ቀን ምሽትም ሱዛን ቆንጆ ቀሚሷን ለባብሳ ስታበቃ ከልቧ እያፈቀረችው ለገንዘብ ስትል የከዳችው የቀድሞ ባሏ ኤድዋርድን አግኝታ ግንኙነታቸውን እንደምታስተካክለው በማመን ከመሄዷ በፊት እጇ ላይ ያለውን የጋብቻ ቀለበት ታወልቀዋለች። በመጨረሻም ሱዛን ኤድዋርድ ወደ ቀጠራት ሬስቶራንት ሄዳ ለረጅም ሰዓታት ኤድዋርድን ስትጠብቀው ብትቆይም ኤድዋርድ ግን ሳይመጣ በመቅረቱ ሱዛን እንባ በዓይኗ ግጥም ብሎ ሞልቶ ኤድዋርድ ይህን ሁላ ያደረገው እሱ ከልቡ ሲጠብቃት እሷ ግን ትታው በመሄዷ የተሰማውን ከፍተኛ የሐዘን ስሜት እሷም እንዲሰማት ለማድረግ መሆኑ ገብቷት ሱዛን ልቧ ክፉኛ ተሰብሮ ስትቆዝም እያየን ታሪካችን ያልቃል።